في አፕዳስ ሲስተም ማጥፊ ይሁን እስኪ መጀመሪያ ኢሜጇን እናምጣት። የኔትፍሊክስ የሆነ ኢሜጅ አላቸው። ጉግል እና ኔትፍሊክስ ክሮምሽ ላይ እና Let's like picture no. ፒክቸሩን ነው የምፈልገው። መሆን ካለበት እናደርገዋለን። ባክግራውንዱን ላይ እናወርደው ነው። ላይ ዳውንሎድ ኢሜጅስ የሚለው ላይ ገብተሽም ሰሌክት ማድረግ ትችላለሽ። እንደዛ ይቻላል። Image no. Okay. ይሄ የመጀመሪያው የሆነ ነገር አለ። የመጀመሪያው Niño. ያለ Niño. የመጀመሪያው ፒክቸር አሁን Ah, ራይት ክሊክ አድርገሽ ሴቭ ኢሜጅ በ ሴቭ አስ ነው ሴቭ አስ niños. ኖ ኖ ኖ እሱ አይሆንም። ዌብሳይቱ ላይ ባለው መልኩ ነው መሰራት ያለበት። እሱ ስለሆነ ያላቸው Exactly one of them. አዎ It was image. ሴቭ ኢሜጅ አስ ኔትፍሊክስ በው ሴቭ ከማለትሽ በፊት ግን ይሄ እንዳታረጊው ቀን በኋላ እንዳይጠፋብሽ ምን ፎልደር ላይ ሴቭ እንዳረግሽው ጀስት ሜክ ሹር የት ጋር ዲስክታፕ ላይ ነው፣ ዶክመንትስ ላይ ነው፣ ዳውንሎድስ ላይ ነው፣ ምን ላይ ነው ያረግሽው የሚለው Yeah, ፎልደርሽ download. እንዳትዪ። Yeah, አዎ downloads እሷ like እዛ ትራንስፓረንት መሆን ያለበት ይመስለኛል። ኢሜጁ ማለት ባክግራውንዱን እናጠፋዋለን መሰለኝ። እሺ አንድ ፕላስ ወይ እና ሪሙቭ ባክግራውንድ የሚባል የሆነ ዌብሳይት አለ። ብዙ ኢሜጅ ቱሎች አሉ። እናንተ በተጠቀሙትን ተጠቀሙ። ምንድን ነው የሚባለው? ሪሙቭ ቢጂ Remove PG. ተርበው Free. ፍሪ ኦብቪስሊ እሱ ውስጥ ግቢ እና አፕሎድ ኢሜጅ በለው። አሁን ማት ያለው ነገር የት ነበር ያስቀመጥሽው? Download ላይ ነው። ቴክኖሎጂ Hmm? ዳውንሎድ በይው። ባክግራውንዱ ሪሙቭ አረግን ማለት ነው። ጀስት ፍሪ ቨርዥኑን ተጠቀሚ። ማክሲመም ኳሊቲው ፕሮ ነው። ከላይ እያስመርጠሽ ነው። ፍሪ በይው። በቃ ወርዷል። እንሂድ አንዴ እንትንሽ ላይ ምንድነው ፋይል ኤክስፕሎረርሽ ላይ እንሂድና ዳውንሎድ ላይ ኮፒ አድርገን አምጥተን ቤስሽ ውስጥ እናስገባዋለን። አይገርምም። ዳውንሎድስ ላይ ነው እንትኑ የምታገኝ። ብላክ ስለሆነ ብላኩን ዝም ብለን የምንጠቀም መስሎኝ ነበረ። እንትኑ ባክግራውንዱን ብላክ ነው። የሄደሩ ባክግራውንድ ብላክ ስለሆነ እሱን ራይት ክሊክ አድርጊና መጀመሪያ ይህ ነው የምንወስደው። መጀመሪያ ግን ኔትፍሊክስ ዳት ፒኤንጂ ብለሽ ኤዲት አድርጊ ስሙን። አይሚን ፒኤንጂ አልኩ። ኤክስቴንሽኑ ችግር የለውም ምንም ቢሆን ስሙን ኔትፍሊክስ እናድርገው። እንዳይንዛዛ ነው እንጂ ግዴታ ሆኖ አይደለም። ራይት ክሊክ አድርጊና ሪኔም በይው ኔትፍሊክስ በይው። Netflix. ዳት ምንድን ነበር? ኢንተርቪው ነው እሱ ችግር የለውም። ኤክስቴንሽኑ ራሱ ፒኤንጂ ነው ፒኤንጂ። እሺ ኮፒ አድርጊው ኮንትሮል ሲ። እሺ ቤስሽ ላይ እንሂድና
ፐብሊክ ላይ እናስገባዎች። ኮንትሮል ቪ ሁለቱን ለምንድን የጨመረው? ኤዲት እናድርገው። በቀን ሁለት ምናምን ይላል እሱ ነው። ሁለት እዚህ ጋር ቅድም ኔትፍሊክስ ሁለት ስለነበረሽ ይህ ኔትፍሊክስ ቱ አለ። ራይት ፒክቸሩ ክሊክ ሌላ አድርገሽ ነው። ኤዲት። አይ ራሱ ኤዲት እና የለም ክሊክ አድርጊ መጀመሪያ ሴሌክት አድርጊ። ኦኬ አለ ይኸው ሪኔም ከታች ከዲሊት በላይ ቱ የምትለዋ ነገር ብቻ አጥፊያት። ችግር የለውም ስታስገቡ ይህንን መጻፍ ከቻላችሁ። ግን እንደዛ ከሚሆን ጀስት ኔትፍሊክስ ዳት ፒኤንጂ ብቻ ቢሆን ይሻለናል። ለእኛ ይቀላል። ዋን ብቻ ጀስት ፒኤንጂ ብቻ። አዎ ኮድ እንትኖቹን ማጥፊያቸው ብራኬቶቹን ስፔሱን ማጥፊው በቃ ኢንተርቪው አሪፍ። አንድ ኢንዴክስ ዳት ኤችቲኤምኤል ስለኒድ እና ኤዲት እናድርጋት ያችን እዚህ ጋር ኤችአርኤፍ ብሎ እሷ ነገር አጥፊያት። ፎርዋርድ ስላሽን ማጥፊ እና እንደገና ስጽፊ ሰጅስት ያደርግሻል። ኔትፍሊክስ ፎርዋርድ ስላሽ አድርጊ መጀመሪያ ኔትፍሊክስ ዳት ፒኤንጂ አሁን ፎልደሩን ነው እየሰጠ ያለው። የኢሜጁን ነው የምፈልገው። ፎርዋርድ ስላሽን አጥፊ መጨረሻ ላይ ያለው ዳት ፒኤንጂ በፒኤንጂ ነው አይደል? ኤክስቴንሽኑን ግን እርግጠኛ ነው። እሺ ከዚህ ጋር ዳት ፒኤንጂ ብላችሁት እዚህ ጋር ጄፔግ ከሆነ አይሰራላችሁ። እዚህ ጋር ያለውን ኤክስቴንሽን ነው የምንሰጠው። እስኪ አሁን ብራውዘርሽ ላይ እንሂድ። ምን ላይ ብራውዘርሽ ላይ እንሂድ እና ፌቭ አይከኑን ቀይሮታል የሚለውን ለማየት ያው እዚህ ጋር ቀይሮታል አይደል? ኔትፍሊክስ አሉ ቅድም የቪቷ እንትን ነበረች፣ የቪት አይከን ነበረች። አሁን እሷ ትቀይራለች። እሺ ከዚህ በኋላ ሄደራችንን መስራት እንጀምራለን። ከሄደር ነው የሚጀምረው። ስለዚህ መጀመሪያ ኮምፖነንትስ የሚባል አንድ ፎልደር እናዘጋጃለን። ኤስአርሲ ውስጥ ገብተን ኮምፖነንትስ ኢንተርቪው እና ሎወር ኬዝ መሆኑ ኮንቬንሽን ነው። እንደምታዩት ኤስአርሲ ሎወር ኬዝ ነው፣ ፐብሊክ ሎወር ኬዝ ነው፣ ፒ ኖድ ሞጁል ሲ ሎወር ኬዝ ነው፣ አሴትስም እንደዛ ፎልደር ነው ግን ሎወር ኬዝ ነው እና ሎወር ኬዝ መሆናቸው ኮንቬንሽን ነው። የመጀመሪያው ትልቁ ፎልደር ሎወር ኬዝ ነው የሚሆነው። ኮምፖነንትስ ውስጥ ግቢ። ከዛ አንድ ፎልደር እናዘጋጅ ሄደር የሚባል። ይሄን ግን ከዚህ በኋላ ግን አፐር ኬዝ ነው የምጠቀሙት። ሄደር ዲኢአር ኢንተርቪው። ሄደር ውስጥ ደግሞ ገብተሽ የራሱ ጄኤስኤክስ እና ሲኤስኤስ ፋይል ይኖራል። ሄደር ዳት ጄኤስኤክስ አፕ ሳይሆን ሪኔም የምናደርገው ሄደር አፐር ኬዝ ነው መሆን ያለበት። ኮምፖነንት ሁሌም በአፐር ኬዝ ነው የሚጀምረው። ኖ ሄደር ይኸው ሄደር ያ ሄደር ብቻ ነው ነው ዳት ጄኤስኤክስ ኤክስቴንሽኑ መንገር አለብሽ። አሪፍ። ከዛ ደግሞ ሄደር ዳት ሲኤስኤስ እንጽፋለን፣ እናዘጋጃለን አንድ ኮምፖነንት። ምንድን ነው ይሄኛው? ሄደር ዳት ሲኤስኤስ አፐር ኬዝ ነው ኤች
አሪፍ። እሺ አሁን ሄደር ዳይጀስት ላይ ገብተሽ አርኤፍሲ በይ ፋንክሽናል ኮምፖነንት አዘጋጂ። ሄደር ዳይጀስት ውስጥ ስኬፕ በይ ኤስሲን ተጫኝ ኪቦርድሽ ላይ ምን ተጫኙ? ኢኤስሲ የሚላል አይደል? ስኬፕ። እሺ አርኤፍሲ ብለሽ ጻፊ። ኢንተር። ከዛ ሲኤስኤስሽን ኢምፖርት አድርጊ። ኢምፖርት ሲኤስኤስ ኢምፖርት ስናደርግ ቫሪያብል ነው የማያስፈልግም። ኢምፖርት ካላችሁ በኋላ ፓዙን መስጠት ብቻ ነው። ሪያክት ላይ ደግሞ ፓዝ ሁሌ ኮቴሽን ውስጥ ነው የሚሰጠው ብለናል። ስለዚህ ኮቴሽን ክፈቺ። ሄደር ዳት ሲኤስኤስ እና ሄደር ዳት ጄኤስኤክስ አንድ አይነት ፎልደር ላይ ናቸው። ስለዚህ እዚሁ ዳይሬክተሪ ማስፈልግ ዳት ስላሽ እዛ የሲኤስኤሳቸውን ስም መስጠት ነው። እዚህ ጋር ባለው ራሱን ስሙን ሰጡታላችሁ። በአፐር ኬዝ ኤች ሎወር ኬዝ እንዳትሰጡት። እዛ ያለውን ትክክለኛ ስሙን ማስገባት ሄደር ዳት ሲኤስኤስ። በቃ ከዚህ በኋላ ቪዲዮ ላይ እየተከተልን ያለውን ነገር ማስገባት ነው። እኔ እነግርሻለሁ ምን ምን እንደሚገባ። እሺ አንደኛ ኢሜጁ ማስገባት አለብን። ያቺ ያመጣናት የኔትፍሊክስ እንትን አለች አይደል? ስለዚህ ከሲኤስኤስ በታች ሁኚና ኢምፖርት ሎጎም በለው ስም ምንም በለው ስም ሎጎ ማለት እንችላለን። ሎወር ኬዝ ነው የሚሆነው በብዛት ያው ኮንቬንሽን ቫሪያብል ኔም ነው የፈለጋችሁት ልትሉ ትችላላችሁ። ሎጎ ፍሮም ልንሰጥ ነው። ፓዝ ደግሞ ኮቴሽን ውስጥ ነው የሚሆነው ብለን ስለዚህ ኮቴሽን ውስጥ ስፔስ ይኖራል። እሺ ዳት ስላሽ ሬጂስተር አድርገሽን እርግጥ እንትን ፐብሊክ ላይ ያስቀመጥነው አይደለ? ኢሜጁ አንዴ ወይ አሴት ላይ እናስገባው። ኢሜጁን ይሄን አንዴ ካፒ አድርገሽ አሴትም ላይ ድገም። ኮንትሮል ሲ። እሺ ካፒ አድርጊው አሴት ላይ አስገቢው። አሴት ውስጥ እሺ ሄደር ላይ እንመለስ። ሄደር ዳት ጄኤስኤክስ ላይ ሄደር ዳት ጄኤስኤክስ ላይ እንመለስ። የነበርንበት ቦታ ነው። እሺ አንዴ እስኪ እንደገና እንጻፈው። ዳት ስላሽን አጥፍተሽ ጽፊው። ሰጀስት እያደረግሽ አይደለም። ዳት ስላሽ እያልን እንውጣ እስኪ ሰጀስት ከሚያደርገን ልክ ነው። እኛ ያለ ነው ሄደር ውስጥ ነው። ሄደር ደግሞ ያለው ኮምፖነንት ውስጥ ነው። ስለዚህ ነው ዳት ስላሽ በይና ሰጀስት ከሚያደርጋችሁ ዳት ስላሽ እያላችሁ መውጣት ነው። እንደገና ስላሽ እስኪ ስንት ዳት ነው ያለው? ዳት ስላሽ ከፎልደሩ መውጣት ከሄደር መውጣት ነው። ኖ ዳት ስላሽ የመጀመሪያ ይጠፋል። ዳት ስላሽ ዳት ስላሽ ማለት ውጣ ማለት ነው። ከሄደር ውጣ። አሁንም ዳት ስላሽ ከኮምፖነንት ውጣ። ያኔ ነው አሴትን የሚያገኘው። ይህ አሴትስ መጣ። ስለዚህ አሴትስ ውስጥ ገባና ስላሽ የኢሜጅ ስም መስጠት ነው። ኔትፍሊክስ ዳት ፒኤንጂ ነው አይደል የሚለው ኢሜጁ። ከዛ ደግሞ አይከኖች አሉ። ሄደር ላይ የምንጠቀማቸው አይከኖች አሉ። እነሱን አይከኖች ቪዲዮ ላይ ታችሁ ከሆነ
ያመጣችው ከማቴሪያል ዩአይ የሚባል ላይብረሪ ነው። እኔ ሪኮመንድ የማደርገው ግን ሪያክት ላይ ስትሰሩ ሪያክት አይከንስ የምትጠቀሙ አሪፍ ነው። እስኪ አንዴ ብራውዘሮች ላይ እንሂድና ሪያክት አይከንስ አንዱን ታብ ሪፕሌስ የምናደርገው ብዙ ነገር ነው የከፈት ነው። ወይም አዲስ ታብ ከፍተሽ ሪያክት አይከንስ ይሄኛውን እንፈልገዋለን። አሪፍ ችግር የለም። Go home working. Okay, go. Okay. ሪያክት አይከንስ የሚባል ላይብረሪ አለ። በጊታብ ነው የሚደረገው። ይኸው ኢንተርቪው ከዚህ በፊት ቪዚት አድርገሽ ነበር። እዚህ በጣም ብዙ አይከኖች ነው ያሉት። ሚሊየንስ ኦፍ አይከንስ አሉ እና ፎር ፍሪ በነፃ ናቸው። ለምሳሌ ከምንጠቀማቸው አይከኖች ሰርችን እንጠቀማለን። ሰርች ብለሽ ጻፊ እስኪ። እዚህ ውስጥ ዌብሳይቱ ላይ ካለው ጋር የሚሄድ የትኛው ነው ወስዳችሁ መጠቀም ነው። ግን እነዚህን አይከኖች ለመጠቀም መጀመሪያ ሪያክት አይከንስ የሚባለው ሞጁል የኛ ፎልደር ላይ ኢንስቶል ማድረግ አለብን። የሪያክት አይከንስ ኤንፒኤም ሞጁል አለው። ኤንፒኤም ዳት ጄኤስ ላይ ብትሄጂ በአዲስ ታብ ኖድ ፓኬጅ ማኔጀር አላል በለፈየ ነው። እዛ ላይ ብትሄዱ እንዴት ኢንስቶል እንደምታደርጉ እንዴት እንደምትጠቀሙት ኢንስትራክሽን ይሰጣችኋል። ስለዚህ እኛ ኤንፒኤም አይ ብለን እዚህ ጋር ሳይሆን አዲስ ታብ ከፍተሽ ኤንፒኤም ጄኤስ የሚባል ሞጁሎች ያሉበት ቦታ ማለት ነው። ኤንፒኤም ነው ከዚህ ካች እንዲኖረው ምናምን ብዙ ጊዜ ከዚህኛው ሰርች ብታደርጉ አሪፍ ነው። ኤንፒኤም ያው ሰጀስት ያደረገች ነው። ኤንፒኤም ጄኤስ እዚህ ውስጥ ማለት ነው ግቢና የሞጁሉን ስም ግን ማወቅ ይኖርባችኋል። ከዚህ ውስጥ ገብተን ሪያክት አይከንስ ሪያክት አይከን የሚባል ደግሞ አለ። ያኛውን እንዳትጭኑ ሪያክት አይከንስ ነው። አይከን ላይ ኤስ አለ። ሪያክት ሃይፈን አይከንስ ሃይፈን አይከንስ ኢንተርቪው ሪያክት አይከንስ ውስጥ ግቢ። ከ3 ሚሊዮን በላይ ዊክሊ ዳውንሎድስ ያሉት ምናምን ነው። ከዛ እንዴት ኢንስቶል እንደምናደርግ ሰጠውናል። እንዴት ኢምፖርት አድርጎ መጠቀም እንደሚቻል ለምሳሌ ቆይ አንድ ያቆም። እዚህ ጋር ኤፍኤቢር ኢምፖርት ስታደርጉ እንዲህ ነው እንደዚህ ኢምፖርት ይደረጋል ፍሮም ምናምን። ከዛ መጠቀም ስትፈልጉ እንደ ኮምፖነንት አድርጋችሁ ትጠቀሙታላችሁ ነው። ከዛ በፊት ግን ኢንስቶል ማድረጊያዋን እዚህ ውስጥ ወደ ላይ ይውል። እዚህ ጋር ኤንፒኤም አይ ሪያክት አይከንስ አለችን። ካፒ አድርገን ወስደን ኢንስቶል እናድርጋት። ሞጁሏን መጀመሪያ እንጭናለን። ከዛ መጠቀም እንችላል። ቤሲሽ ላይ እንሂድ። ያው ጫኝ እሱ ላይ ከዚህ በኋላ መጠቀም እንችላለን። እሺ በኋላ እንመጣለን። ለጊዜው ምትሆኑ ሲያስፈልገን አይከኑ እንመለስበታለን። እርግጠኛ መሆን ከፈለጋችሁ ፓኬጅ ጄሰን ውስጥ ገብቶ ዴቭ ዲፔንደንሲስ የሚለው ላይ ማየት ይቻላል። ሪያክት አይከንስ እዛ ይኖራል። ሌላ የሚያስፈልገው በቃ እነዚህ ናቸው። ከዚህ በኋላ ፋንክሽን ውስጥ ገብተን ሪተርን ምናምን ብሎ ያለውን ነገር መስራት ነው። አውተር ኮንቴነር ይለዋል። ትልቅ ዲቭ አለ ምናምን። ጀስት ጊዜ ከምናጠፋ እዚህ ጋር ድሮፕ ላድርግልሽ።
ይቅርታ አንድ ላይ ብዙ ነው እያለ ነው። ፓርት ፓርት እያደረግን እንትን ፓርት ያደረግሽው ይዊ ያ እያደረኩኝ ነው። እሺ እዚህ ዲብ ውስጥ ላለው ኖ ኖ ከላይ ከኢምፖርት ላይ የሚገባው እዚህ ይህ ሙሉን ሴሌክት አድርጊና ሶስቱን አጥፍተሽ በዚህ ሪፕሌስ አድርጊያቸው። ኢምፖርቱ ላይ ነበር። ኢምፖርት ላይ ሶስቱን አንድ ያጥፊያቸው መጀመሪያ ድግግሞች ስለሆነ እነዚህ እነሱን ሶስቱን አጥፊያቸው እና እሱን አስገቢበት። እሺ ከዛ ደግሞ ሪተርን ውስጥ ያለውን እናስገባለን። ኮፒ የሆኑ ብዙ ነው። እዚህ ውስጥ ነው ስፔስ የሚደረግ። ረጅም ነው የአሁኑ የመጨረሻ ላይ ያላከው መጣ መጥቷል። መምጣት ሙሉን ካፒ ለማድረግ ሪተርንስ ነው። ዲቭ ውስጥ ዲቭን አጥፊ መጀመሪያ አንድ ትልቅ ዲቭ ኦልሬዲ ስላለን ድግግሞች ነው የሚሆኑ። እነዚህን ዲቮች አጥፊያቸው ወይም እሺ አንድ ፔጅ ታዩና ከዛ በኋላ እናየዋለን። ወይም ጥሩ አጥፊ ፔስቴት ነው። አሪፍ በቃ ምንድን ነው ያደረግነው? አንዴ ስክሮል አድርጌ ከላይ እንጀምር። ሪያክት ይላል። ሪያክትን አትጠቀሙት፣ ብታጠፉት ችግር አለበት ትችላላችሁ። አሁን ሎጎ ብለን ኢምፖርት አደረግ ነው። ሴሴስ ሲገባና ኢሜጅ ኢምፖርት ስታደርጉ ልዩነቱ ምንድን ነው? ሴሴስ ስታስገቡ ኢምፖርት ብላችሁ ፓዙን ብቻ ነው የምትሰጡት። ለምሳሌ ሄዶዳ ሴሴስ ስናስገባው ቫሪያብል ኔም አላስፈለገንም ማለት። ኢሜጅን ግን ኢምፖርት ስናደርግ አሴት ውስጥ ገብተህ ኢሜጅ ውስጥ ገብተህ ኦኬ ኢምፓዝ ማስተካከል ይኖርብናል። ያንቺ ላይ አሴት ብሎ ኢሜጅ የለውም ወይ እሱን ኤዲት እናደርጋለን። እሱ ውስጥ ገብተን ኔትፍሊክስ ዳት ፔጅን አስገባለን ስንል እንደምንድን ነው ኢምፖርት እንዲደረግ የምትፈልጉት? ሎጎ ብለን ውስጥ ስንገባ እዚህ ጋር ስንጠቀም የሳርሲን ሎጎ ብለን እንዲተጠቀም ነው። ፖይንቱ ምንድን ነው? ሴሴስ ከሆነ ኢምፖርት የምታደርጉት ፓቱ ብቻ ነው የምትሰጡት። ቫሪያብል ኔም አያስፈልገው። ኢሜጅ ሲሆን ኦር ኮምፖነንት ሲሆን ምናምን ግን ያኔ ቫሪያብል ኔም ያስፈልገዋል። ከዛ እነዚህ አይከኖች ናቸው የምንጠቀማቸው አይከኖች ናቸው። ቅድም ሪያክት አይከንስ የሚባሉ ላይብረሪ ጭነናል። ከጫን በኋላ ሰርች እናደርጋለን። ለምሳሌ ኒድና እንደ ቅድሙ ሰርች እናድርግ ብራውዘርሽ ላይ ሪያክት አይከንስ ውስጥ እዚህ ማለት ነው። ይህ ኤንፒኤም ላይ ነው ሪያክት አይከንስ ዌብሳይቱ። ሰርች ብለሽ ስትጽፊ ይኸውልህ ይመጣል። ዌብሳይቱ ላይ ያለው ሰርች የትኛው ነው ከተሰጠ ውስጥ ሰርች ብቻ የሚመሳሰለው። ለምሳሌ ይህ ከሆነ የሚመሳሰለው እሱን ክሊክ ታደርጊያለሽ። ቪዲዮ ላይ እያያችሁ ማለት ነው። ከዛ ጋር የሚሄድ የትኛው ክሊክ ስናደርግ ወደ ውስጥ ስንገባ ክሊክ አድርጊው። እዚህ ጋር ከለሩን መቀየር ትችላለሽ። ምናልባት የተለየ ከለር ከሆነ ጥቁር በነጭ ያውን ነጭ እንትን ነው ጥቁር ያለው ነው። ከለሮቹ መቀየር ይቻላል። እኛ የምንፈልገው እሱን ራሱን ነው። ራሱን ከሆነ ያው እንደዛ መቀየር ይቻላል። እሺ ከዛ መጀመሪያ ኢምፖርት ማድረግ ከዛ በኋላ መጠቀም ነው። ኢምፖርት ለማድረግ ይሄን ይሰጣቸዋል። እናንተ ምንም በቃላችሁ መያዝ ያለባችሁ ነገር የለም። ይህ ማለት ይሄ ነው። እዚህ ጋር ሄዶ ማኑዋሊ ኮፒ ማድረግ ይቻላል። ወይም እዚህ ጋር ክሊክ ብታደርጉ ኮፒ ያደርገዋል። ጀስት ክሊክ አድርጌ
ኮፒ ተደርጓል። እሱን ሄደን ኢምፖርት አደረግን። አሁን ቤስሽ ላይ ሂጂ። ኦልሬዲ ያለን የዚህ ጋር ያው ሰርች አውት ላይ ምናምን ይላል አይደል? ይሄ ነው እሱ ማለት። ከዛ ሰርች አይከኑን መጠቀሚያ ቦታ ይመጣል። እስኪ ስክሮል ዳውን የሆነ ቦታ ላይ ተጠቅመነዋል ሰርች አይከንን። ያው ለምሳሌ እዚህ ጋር ተጠቅመነዋል። በኤልአይ ሰርች አይከን ብለን ተጠቅመነዋል። ስለዚህ መጠቀም ስትፈልጉ ደግሞ አንዴ ብራውዘሮች ላይ እንሂድ። ሁለት ኦፕሽኖች ነው ያሉት። መጀመሪያ ኢምፖርት ማድረግ፣ እዛ መጠቀም ስትፈልጉ ደግሞ እንደ ኮምፖነንት ኖ ወጣሽ እዛው ላይ። እሺ ኢምፖርት ማድረግ ያለ ኢምፖርት አደረግን። መጠቀም ስትፈልጉ ደግሞ ልክ እንደ ኮምፖነንት የሆነ አንግል ትከፍታላችሁ፣ ስሙ ይኖራል፣ ከዛ ይዘጋል። ያው እዚህ ጋር ያለው ማለት ነው። ጀስት እዚህ ጋር የሆነ ቦታ ክሊክ ብታደርጊ ኮፒ ያደርገዋል። በቃ መጠቀም ትፈልጉበት ቦታ ላይ ሄዶ መጠቀም ነው። ግልጽ ነው። ከሪያክት አይከን እንዴት አምጥቶ መጠቀም እንደሚችል ጀስት እዚህ ላይ ኢምፖርት ለማድረግ ላይክ እንደ በሰልፍ ክሎዚንግ ታግ እዛ ላይ እንትን እንደምናደርገው ማለት ነው። ቃሲ አዎ ልክ ኮምፖነንት አስገብተን ሬንደር እንደምናደርገው መጠቀም ስትፈልጉ እንደምናደርገው ሰልፍ ክሎዚንግ ታግ አዎ መጠቀም ስትፈልጉ እንደዛ ነው። ስሙን ግን መያዝ አይጠበቅብንም፣ ራሱ ይሰጠናል። እንዳልኳችሁ ወደ ውስጥ ስትገቡ የሆነን አይከን ሴሌክት አድርጋችሁ ኢምፖርት እንዴት እንደምታደርጉ እንዴት እንደምትጠቀሙት ይሰጣችኋል። እሱን ወስዶ ትክክለኛ ቦታ ላይ ማስቀመጥ ነው። ኢምፖርት የሚደረገው ከፋንክሽኑ በላይ ነው። ከፋንክሽኑ ውጭ ኢምፖርት አደረጉታላችሁ፣ የምትጠቀሙት ፋንክሽን ውስጥ ነው። ግልጽ ነው ይሄ ነገር። እሺ ስለዚህ ሌሎች ማይከኖች ላይክ እንትኑ ላይ ነው ኢምፖርት የምናደርገው፣ ከላይ ነው ኢምፖርት የምናደርገው ላይ እስኪ ስክሮል አድርጊ። ኤልአይ ውስጥ ኢምፖርት መጀመሪያ የሚደረጉት ከላይ ነው፣ ከፋንክሽኑ ውጭ ከዚህ ውጭ ነው እንዳለ አይከኖችን ያስገባ ናቸው። የምንጠቀመው ግን አይከኑን ኢምፖርት ያደረግነውን አይከን ውስጥ ነው፣ ፋንክሽን ውስጥ ነው። እስኪ ስክሮል ዳውን አድርጊ። ለምሳሌ ሰርች አይከን ቅደም ኢምፖርት አድርገናል። ይኸው እዚህ ጋር የተጠቀምነው። ከዛ ኖቲፊኬሽን አይከንም አለችን እዚህ ጋር የተጠቀምነው። አካውንት ቦክስ አይከን አለን። በቃ ውስጥ መጠቀም ስትፈልጉ ውስጥ ትጠቀሙታለች። ኢምፖርት ግን የሚደረገው ከፋንክሽኑ ውጭ ነው። ኦኬ ከላይ ኢምፖርት እናደርጋቸው እና እዚህ ላይ አንኦርደርድ ሊስት እንትን ላይ ያደረግነው ላይ ደግሞ በሰልፍ ክሎዚንግ ታግ ያው እንትን ስናደርግ ለመጠቀም ማለት ነው። አዎ ልክ ፋንክሽኗን አፕ ላይ ወስደን ሬንደር ስናደርግ እንዴት ነው መጀመሪያ ኢምፖርት እናደርጋለን ከላይ፣ ከዛ ከታች መጥተን ፋንክሽኑን እንጠራዋለን። እንደዛ ነገር ነው። ማተር ያደርጋል ግን ከላይ ኢምፖርት ስናደርግ ላይክ ላይ እናታችሁ ምናምን መሆኑ ላይክ እንትኑ ኦርደራቸው ችግር አለው። ኦርደራቸው ችግር የለውም አዝሎንገት ከፋንክሽን ውጭ እስከሆነ ድረስ። እሺ አንድ እስኪ ወደ ላይ ይሁን። እዚህ ጋር ለምሳሌ ሰርችን ነው መጀመሪያ መጣ ነው። ኖቲፊኬሽን መጀመሪያ ሊመጣ ይችላል። ሰርች ከታች ሊሆን ይችላል። እሱ ምንም ችግር የለው። ሲኤስኤስ እዚህ ጋር ነው ያለው። ሲኤስኤሱን ከዚህ ልታመጡ ትችላላችሁ። እሱ ችግር የለም። ሁለት ሲኤስኤስ ካላችሁ ግን አንዱ ከላይ አንዱ ከታች ሲሆን ያኔ ኢዳዝ ማተር ያኔ። አሁን ግን በቃ እንዲህ ነው። ሎጎውን ግን በትክክለኛ ፓዙን ስጠው። ለምሳሌ ሎጎ ዳዳት አሴትስ ውስጥ ይገባል። አሴትስ ውስጥ ከገባ በኋላ አሴትስ ራሱ አፐርኬዝ ነው አይደል? ሎወር ነው ማድረግ ያለብኝ። አሴትስ ሎወር አድርጊው። አሴትስ ይጻፍ። ከዛ ኢሜጅ የሚባልም የለንም እኛ። ያንቺው ላይ ኢሜጅ የለም። ቀጥታ ኔትፍሊክስን ያገኛል አይደል አሴሱ ሲገባ። ስለዚህ ኢሜጅሱን ከነ ፎርዋርድ ስላሽ አጥፊው። በቃ ትክክለኛ ፓዙ ነው። አሁን ደግሞ ለሄድ እስኪ አሁን ወስደን ሬንደር እናድርገው። እሺ እሱ እንዴት ነው ሬንደር የሚያደርገው? ቪዲዮ ላይ ሆም የሚባል እንትን ያዘጋጃል። ከዛ ሆም ውስጥ ነው ሬንደር የሚያደርገው። ስለዚህ አንዴ ፔጅስ የሚባል የሆነ ፎልደር እናዘጋጅ። በቪዲዮ መሰረት ስትሰሩ ልክ ኮምፖነንት ብለን እንዳዘጋጀን ነው። አንዴ ቆይ መጀመሪያ ሰብስቢያቸው። ኮምፖነንት ሄደርን ሰብስቢው፣ ኮምፖነንትስንም ሰብስቢው ለማየት እንዲመች። አሴትስንም ሰብስቢው። ከዛ ኤስአርሲ ውስጥ ፔጅስ የሚባል አንድ ፎልደር እናዘጋጅ። ፔጅስ ፔጅስ Can you spell it? PAGES
ፔጅስ ኦኬ። ያ ከዛ ሶስት ደግሞ ካፒታል ነው ሆም ኖ ኖ ሎወር ነው እዚህ የሚሆነው። ቅድም አውርተን የለ ሎወር ነው የሚሆኑት ብል ኖ ኖ ፎርዋርድ ስላሹን ታዩ ኢንተር በይ ፔጅ ሶስት ደግሞ ግቢና ሆም የሚባል አንድ ፎልደር አዘጋጅ። ሆም ግን አፐርኬዝ ነው የሚሆነው። ሆም ሆምስ ነው ሆም 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 ብቻ ኦኬ። ኢንተር በዩ። እሺ ሆም ውስጥ ደግሞ ሆም ዳት ጄኤስኤክስ አዘጋጅ። ጄኤስኤክስ ጄኤስኤክስ ሲኤስኤስ ግን አያስፈልገውም። ሌሎች ኮምፖነንቶችን አምጥተን ሬንደር ማድረጊያ ብቻ ነው ሆም። ሌላ ስራ ስለሌለው ጀስት ሆም በቃ አለቀ ይበቃል። አሁን እዚህ ውስጥ ገብተን አርኤፍኤስ ሪያክት ፋንክሽናል ኮምፖነንት የሚለውን ታስገቢያለሽ ምናምን ሬንደር የምናደርገው እሱ ላይ ስለሆነ ስሙ ጥያቄ ነበር። እሺ እሺ ማለት ሶሪ እንትኑ ያስረዝሙ ግን የሆነ ክሊር ለማድረግ ያህል በሚል ነው። ላይክ እሱን አሁን ያልከውን እያየው ነበር ነው። ላይክ አሁን እዚህ ጋር ፔጅ ሆም እና ከዛ ደግሞ ሆም ጄኤስኤክስ ምናምን ብለን እንትን ያልነው ላይክ በዛ መልክ ግዴታ መሆን አለበት። ላይክ እዛ ነሰሰሪ ላይክ አፕዳ ጄኤስኤክሳችን ላይ ነው አይደለ ሬንደር የምናደርገው ዞሮ ዞሮ ሶ ዞሮ ዞሮ አሚን አፕዳ ሆምን አፕዳ ጄኤስኤክስ ላይ ነው ሬንደር ያደረገው እሱ ሳይሆን ማለት ነው። እና ኤቭሪቲንግ ኤልስ ደግሞ ሆም ዳት ጄኤስኤክስ ላይ ነው እንትን የተደረገው ዊች ሚንስ ሁሉም ነገር ሆም ዳት ጄኤስኤክስ ላይ ይሆንና ከዛ በኋላ ሆም ደግሞ አፕ ዳት ጄኤስኤክስ ውስጥ ነው ሬንደር የተደረገው ማለት ነው። ዊች ሚንስ ሬንደር የሚደረገው ዊች ሚንስ አፕ ዳት ጄኤስኤክስ ውስጥ ሆምን ሬንደር ስናደርገው ለቪዚቢሊቲ ላይ ፋይናል ሪዛልቱን እንትን ለማድረግ የሚጠቅመን ያው ሆም ዳት ጄኤስኤክስን አፕ ጄኤስኤክስ ውስጥ ሬንደር ስላደረግ ነው ነው። አይኖ ግን ላይክ ኖርማሊ ዝም ብለን አፕ ዳት ጄኤስኤክስ ውስጥ ሬንደር ማድረግ አንችልም ወይ? ላይክ አፕ ዳት ጄኤስኤክስ ውስጥ ሬንደር ስናደርግ ሆምን ብቻ ሬንደር እንድናደርግ በሚል የተጠቀመበት ላይክ እንትን ነው ኢንስቴድ ኦፍ ላይክ ሄደሩንም ሄደር ዳት ጄኤስኤክሱንም ኢንስቴድ ኦፍ ላይክ ፉተር ዳት ጄኤስኤክሱንም ምናምን አፕ ጄኤስኤክስ ውስጥ ሁሉንም ሬንደር ከማድረግ ሆም ዳት ጄኤስኤክስ ውስጥ ሌላውን እንትን አድርጎ ሆም ዳት ጄኤስኤክስን ደግሞ አፕ ዳት ጄኤስኤክስ ውስጥ ሬንደር ለማድረግ በሚል የተጠቀመበት ነው። ግዴታ አይደለም እንዳልከው ወስደን ቀጥታ አፕ ላይ ጄኤስኤክስ ላይ ሬንደር ማድረግ ይቻላል። ግን አንዳንድ ፕሮጀክቶች ስንሰራ መከተል ያለብን ፎልደር ስትራክቸር አለ። ያን ፎልደር ስትራክቸር ተከትለ በትክክል መስራት ከጓደኞች ጋር ተናበብ እንድትሰራ ያደርጋል። ለምሳሌ አንተ አፕ ዳት ጄኤስኤክስ ላይ ገብተህ ከሆነ ቀጥታ ሬንደር የምታደርገው፣ እኔ ደግሞ ልክ እንደዚህ ፔጅስ የሚባል ሆም ውስጥ ገብቼ ምናምን ከሆነ መጨረሻ ላይ መርጅ ሲደረግ ኮንፍሊክቶች ይበዛሉ ምናምን አይመችም። አንደኛው እሱ ነው። አንድ ፕሪዲፋይን የተደረገ ፎልደር ስትራክቸር መከተል ከጓደኞች ጋር ስራን ያቀላል፣ አብራችሁ ስትሰሩ ማለት ነው። አንደኛው እሱ ነው። ሁለተኛው ሜንቴናንስ ምናምን መስራት ስትፈልግ የሆነ ጊዜ መጠህ ወደን ኤዲት ማድረግ ካለብን ምናምን ሁሉም ነገር ተዘበራርቆ ከሆነ ያለው አይመችም። ነገር ግን ፔጆቹን ለብቻ ፔጅስ የሚባል አስገብተህ ራውቲንጉን መስሪያ ራውትስ የሚባል የሆነ ፋይል ላይ ከሆነ የሰራኸው ምናምን ኒት ከሆነ ያኔ ሜንቴን ማድረጉም አይከብድም፣ ኤዲት ማድረጉም ዲባግ ማድረጉም ይቀላል። እና ፕሮጀክቶችን ስንሰራ መከተል ያሉብን ፎልደር ስትራክቸሮች አሉ። ፎልደር ስትራክቸሩ ምንድን ነው? ፔጆቹን ፔጅ ብለን ነው የምናስገባው። እሱ ለምሳሌ ሆም ውስጥ ሄደርና ፉተሩ ምናምን አስገብቶታል። ግን እኛ ሆም የምንለው ሄደርና ፉተርን አያጠቃልም። ለምሳሌ እኔ ያደረኩት ሄደርና ፉተሩ ለብቻ ሌአውት የሚባል አንድ ፋይል ውስጥ አስገብታቸው ከዛ መስራት ነው። ምክንያቱም ሆም ማለት በሄደርና በፉተር መካከል ያለው ነገር ማለት ልክ ዩዘሩ ዩአርኤሉ ላይ ስላሽ ብሎ ሲገባ የሚያገኘው ነገር። ስለዚህ ሆም ለብቻ ራሱ ሄደርና ፉተር ራሱ ከሆም መውጣት አለበት። እና ይህን ነገር የምንከተለው ፎልደር ስትራክቸሩ ለመጠበቅ ነው። ፎልደር ስትራክቸሩን መጠበቅ የራሱ የሆኑ ብዙ አድቫንቴጆች ስላሉት እንጂ እንዳልከው ላይፍ ሳይክሉን ብናይ ምንድን ነው ኮምፖነንትስ አሉ። እነዚህ ኮምፖነንቶች መጥተው አፕ ዳት ጄኤስኤክስ ላይ ሬንደር ይደረጋሉ። ኖርማሊ የሚሰራው እንደዚህ ነው። አፕ ዳት ጄኤስኤክስ ራሱ ደግሞ ሄዶ ሜን ዳት ጄኤስኤክስ ላይ ሬንደር ይደረጋል። ሜን ዳት ጄኤስኤክስ ደግሞ አፕ ዳት ጄኤስኤክስን ለብራውዘር ያቀብለዋል። እዚህ ጋር ብራውዘሩ አለ። ነገር ግን ለብራውዘር ሲያቀብለው በማ በኩል ነው? በኢንዴክስ ዳት ኤችቲኤምኤል በኩል በኩል ማለት ነው።
ያ በሩቷ በኩል በኢንዴክስ ዳት ኤችቲኤምኤል በኩል አድርጎ ያቀብለዋል። እና እንዳልከው ኮምፖነንቶችን ቀጥታ ወስዶ አፕላይ ሬንደር ማድረግ ይቻላል። ለምሳሌ ሆም ምናምን ብሎ ፕሮሰስ ማብዛት ይመስልናል ሆም አይደል? ሄደርን ቀጥታ ወስዶ ሆም ያ አፕላይ ሬንደር ማድረግ ይቻላል። ግን ፎልደር ስትራክቸሩን መከተል አለብን። ፔጆቹን ለብቻ ፔጅ ለማስቀመጥ በኋላ ደግሞ እናያለን። ለምሳሌ ኤፒአይ የሚባል አንድ ፎልደር እናዘጋጃለን። እሱ ዩቲልስ ሊያዘጋጃቸው ማለት ነው። እዛ ላይ ደግሞ ከኤፒአይ ጋር የሚገናኙ ነገሮችን እዛ ላይ እናስቀምጣለን እና ዌል ኦርጋናይዝድ እንድትሆን ያግዝሃል። ለዛ ነው ግልጽ ነው ማለት ነው። ኦኬ። አያ ግልጽ ነው። ቴንክ ዩ። እሺ እዚህ ሆም ላይ ሄደርሽን አምጥተሽ ሬንደር እና ይሁን ላይን ሲክስ ላይ ግቢ እና ሆምን ጥሪው አውቶ ኢምፖርት ስላለ እስኪ እንደገና ደገምልኝ። ላይን ሲክስ ላይ ሁንና ኦኬ አንግሏን ክፈቺ። ከዛ ሆም ሄደር በይው ሄደር ኮምፖነንት ኢምፖርት ማድረግ መጠቀም ማለት ነው። የሆነ አንግሏን ትከፍቻለሽ ያለች ለዛን ሳይ ነው። ከዛ ይኸው ሆም እሺ ዝጊው። ፎርዋርድ ስላሽ ነው ፎርዋርድ ስላሽ አድርገሽ ነው የምትዘጊው። ኮንትሮል ዚ ራሱ ሰልፍ ክሎዚንግ ነው አይደል? መዘጋት አለበት። ጂኤስኤክስ ላይ መዘጋት አለበት፣ ህግ ነው። ያ አንዳንዴ አውቶ ኢምፖርት አይሰራም፣ እዚህ ጋር እያስገባችሁት አይሰራም። ከዛ ያኔ ኢምፖርት ማድረግ ነው። ስለዚህ ኢምፖርት በይና ከላይ ሰጀስት ያደረግሽ ኢንተር እሺ ስፔስ ሆም አይሚን ሄደር ሶሪ ሆም አሉ። ወይኔ ሶሪ ሆም ውስጥ ሄደር፣ ይህን ራሱ ሄደር ነው የምንለው። ላይን ሲክስ ላይ ራሱ ያለው ሄደር ነው። እሺ ኢንተር በይው ሰጀስት ያደረግሽ እቺን አስተካክያት። ሆም ያልኩት ሄደር በይው። እሺ ከዛ ያው ሄደን ደግሞ አፕ ላይ እንትን ማለት ብራውዘርሽ ላይ ብትሄጂ ሄደርሽን አታየውም። ምክንያቱም አፕ ላይ አልጠራነውም። ኤንድ ኦፍ ዘ ዴይ ሁሉም ነገር ሄዶ ሬንደር የሚደረገው አፕ ላይ ነው። ስለዚህ አፕ ዳት ጄኤስኤክስ ላይ ሄደን ደግሞ ሆምን ኢምፖርት እናድርጋት። ኔትፍሊክስ ክሎን ቢለውን አጥፊ እና ኤች ዋኑን አጥፊ። ኤች ዋኑን አጥፊ እና ሆምን ጥሪ እሱ ላይ መጀመሪያ አንግሏን ከፍተሻል። ያ አይደል? እሺ አሁን ሌላ ነገር ነው የመጣችው። ጀርባው ሰጀስት ያደረገሽ ሰልፍ ክሎዚንግ ነው፣ ዝጊው። ከዛ አሪፍ በቃ አሁን እስኪ እንሂድ እንትንሽ ላይ ብራውዘርሽ ላይ እዚህ ጋር ብንሄድ ያ መጥቶልናል። ከዚህ በኋላ የሚቀረን ስታይሉን ማስተካከል ብቻ ነው። ስታይሉን ደግሞ ልስጥሽ። ስታይሉ ግን በጣም ብዙ ነው። ይሄኛው ብዙ ነው። ስታይሉ ይበዛል። አንዴ ቆይ እሺ አንድ ላይ ካልበዛ አንድ ላይ ነው። የመጀመሪያውን ዴሊት አድርገው እምቢ አለኝ። ኦ የትኛው ቅድም? ቅድም የላከውን ቦታ ይዛል። እሺ
መጣ ሊስቶችን ያ የረዳ ሴስ ላይ ሄደር ስክሮል ማለት ትችላለች ወደ ጎን ላይ ሁለት ጣትሽን አስቀምጣለን። እንደውም ፔስታዩ ኖ ኤስሲ ኦፕን አትበዩ ኤስሲ ጀስት ፔስት አድርጊ። እስካሁን ብራውዘሮች ላይ እንሂድ። ዋላ ይህ ይመስላል። ያው ሴሱ ላይ ያለውን ነገር እናውራው እንዴ እንዳረግን ምን ያው እንደተፈጠረ እዛ ላይ እንትን እያደረጉ ማየት ይቻላል። አይ ቲንክ ይመስለኛል አለ ላይክ ስታይሉን ምናምን ማየት ያው ስፔል ክላስ ሲሰሩ የተሰጠውን ምናምን በማየት ያው ሄደር ራይቱ ዊድዙቴን ምናምን እንዲሆን ዲስፕሌይ ፍሌክስ እንዲሆን ምናምን ኮንተንቱ ስፔስ ቢትዊን እንዲኖረው ምናምን ያው ሰልፍ ኤክስፕላናቶሪ ነው ላይክ ሚን ይመስለኛል አይደል? ጊዜ ማጥፋት ነው የሚሆነው። ያ ኢንስፔክት ላይክ አድርጋችሁ እያጠፋችሁ እያበራችሁ እንትኑ ይቻላል ግን ይችላል። ሳየው ማለት ነው አሁን እንትን ስታደርገው ብሮዘሯ ላይ ተመልሰን ስንሄድ ስታይሉ ላይክ ፉል ስክሪን እስቲ ብሮዘርሽ ላይክ ዳር ላይ ያየው ሌፍት ታፕ ሌፍት ኮርነር ላይ ነጩ እንትን እየታየ ነው እና አይ ቲንክ ስታይሉ እንትን አልሆነም ሜቢ ነው ልትፈተው ኤግዛክት ስታይሉም ለማምጣት መሞከር ነው። ዊዝን 100% መስጠት እንችላለን። ግጥም እንዲል ከሆነ የምንፈልግ ቪዲዮ ላይ ግጥም እንዲል ወይ እንትን ብታደረገውስ ፖዚሽን ፊክስ ብታደረገውስ ስታይሉ ላይ እንደዛ ነው። ፖዚሽኑ ስቲኪ ነው። ከላይ ስቲኪ መሆን አለበት። ስቲኪ ነው። ኦልሬዲ ስቲኪ ነው። ዳር ላይ ያመጣችው ጋፕ የሆነ እሷ ምንድን ናት ብዬ ልክ ነው። አንዴ ጋያት የኔው ላይ ያለ የለም እሱ ነገር ዊድዝን 100% መስጠት እንችላለን። ሙሉ ሄደሩን ዊድዝን 100% ከሰጠነው ይሄ ይገጥማል። ያ እሷ ጋር ማስተካከል ፖዚሽን ላይ ሄደር አውተር ኮንቴነር የሚለው ጋር ሂዊ ፖዚሽን ስቲኪ የሚለውን እስኪ ፖዚሽን ፊክስድ በይ ውስጥ ባካርሽ አይመጣም። ፊክስድ ነው ስቲኪ ነው። ከዛ ቪዲዮ እስቲ ላይ ብታዩስ ጀስት ለማየት ነው። ስቲኪ ነው እዛ ላይ ቪዲዮ ላይ እስቲ ስቲኪ ለማየት ለማየት ነው። ልክ ነው ማለት መግጠም ነበረበት። ግጥም እሺ በቃ ዊዝን 100% እንትኗ ትንሽ እንትን ነው ብራውዘሩ ባይ ዲፎልት የሚሰጠው ነገር ነው። ሶሪ አንዴ እንትን እና አፕዳስ ኤስኤስ ላይ ሂጂና ብራውዘሩ ባይ ዲፎልት የሚሰጣቸው ማርጂን እና ፓዲንጎች አሉ አይደል? ኦኬ እሱ ነገር ነው እየሰጠብን ያለው መኖር አልነበረበትም። ልክ ነህ። እሺ ቆይ አንዴ ይህን ነገር አስገቢ። አፕዳስ ኤስኤስ ላይ ወይ ደግሞ ኢንዴክስ ዳስ ኤስኤስ ላይ አክሮስ ኦል ኮምፖነንትስ አፕላይ እንዲደረግ የምትፈልጉትን ስታይል አፕዳስ ኤስኤስ ላይ ወይ ኢንዴክስ ዳስ ኤስኤስ ላይ መስጠት ይቻላል። ይሄ አት ኢምፖርት የላከው ነው አሁን ሙሉ ሰጂውና አፕዳት ጄስ ላይ አልከፈትሽውም። ኦፕን ዳት ዩ ስፔስ የሆነ ቦታ ክሊክ አድርጊና ከታች እዚህ አካባቢ ነው ክሊክ አድርገሽ
አሪፍ እስካሁን እንሂድ። ይሄ ያ ቅድም ብራውዘሩ ባይ ጠይቀ ዲፎልት ይሰጡ የነበረው ነገር ነው። ብራውዘር ታስታውስ ከሆነ ያኔ ሲኤስኤስ ስንማር የሆነ ዋይል ሴሌክተር ተጠቅመን ከዛ ማሪጅን ዚሮ ብለን ጀምር ነበር አይደል? ሲኤስኤስ ፓዲንግ ዚሮ ያ ብለን ላይክ ጀምር ነበር። ስታር አድርገን እንትን የምንለው ባይ ዲፎልት ብራውዘር የሚሰጠው ነገር ስላለ ለዛ ነው። ይሄ ደግሞ ከጉግል ፎንት ሲያመጣ ነው። ፎንት ስታይሉ ነው። አፕ የሚለውን አንዴ አፕሽ ላይ ሄደን ይህን ክላስ መስጠት ይኖርብናል። ሩት ማለት ከዚህ በኋላ ዳት ሰከንዳሪ ከለር ምናምን ብላችሁ ብትጠቀሙ ሰከንዳሪ ከለርን ይጠቀማል። ፕራይመሪ ከለር ምናምን አንዴ ጀስት ፕሪዲፋይን የተደረጉ ነገሮችን በኋላ መጠቀም ነው። እዚህ ላይ ዋይልድ ሴሌክተር ተጠቅመን ብራውዘሩ ባይ ዲፎልት የሚሰጠው ማርጂን ዜሮ አርግ፣ ፓዲንጉን ዜሮ አርግ። ቦክስ ሳይዝንግ ደግሞ ቦርደር ባክስ ሲሆን ባለፈው እንዳየነው ቦክስ ሳይዝን ቦርደር ባክስ ማለት ምንድነው? የሆነ እንትን ይኖራቸዋል። ከዛ ፓዲንግ ስትሉት የሆነ ለምሳሌ 10 ፒክስል ከነበረ እና ፓዲንግ ራይት ኤንድ ሌፍት ቱ ስጥ ብትሉት እዚህ ጋር ሁለት ሲሰጥ እዚህ ጋር ሁለት ሲሰጥ አሁን ሌንግዙ ስንት ሊሆን ነው? የቦክሱ 14 ምናምን እንደዚህ ይረዝማል። እና አንኤክስፔክትድ የሆነ ቢሄቪየር ማየት ትጀምራላችሁ። እንደዛ ነገር እንዳይፈጠር ቦክስ ሳይዝን ቦርደር ባክስ አለ። ባዲውን ሙሉ ብላክ አድርግ ስላልነው ከሄደር ውጭ ያለው ነገር ሙሉ ብላክ ነው። ኔትፍሊክሱ ላይ እንዳጋጣሚ ብላክ ስለሆነ ባዲውን ሴሌክት አድርገን ሴሌክቲንግ ባይ ታግ ኔም አይደለ ባዲ ከዛ ብላክ አድርገነዋል። አንድ ችን ክላስ ግን መስጠት ይኖርብናል። አፕ ብለን ባክግራውንድ ከለር ብላክ ኢንዌስ ችግር የለውም ባዲ ወርድ ብላክ ስለሆነ እንደ ያቺ የመጣችው ለዛ ነበረ። አሁን ግልጽ ነው። ሄደሩን ጨረስን ማለት ነው። አሪፍ። እሺ አሁን ደግሞ ፉተር እንሰራለን። ኮምፖነንቶች ላይ ግቢና አንድ ሄደርን ዝጊ። መጀመሪያ እነዚህን ሙሉ ዝጊያቸው። የሄደሩን ከጨረስን የፉተሩን ሴሌክሽን በሌላ ቪዲዮ አቁመው እንትን ነው ኦኬ አይረዝምም ወይስ እንዴት ነው? ልክ ነው። ይረዝም